ዙዙ በዋትስአፕ አናግራኛለች። ወደዚህ ጅባት የመጣሁት ምክንያት እንደ አይነት ውስጥ እኔ መግባት አልፈልግም። ከሳምንት በፊት ዶክተር ነፍሳኒ ፈልጊልኝ ስትለኝ እንዴ ቢስሚላ ምን ሆነሽ ነው? እኔ ዶክተር ያስፈልገኛል ችግር አለብኝ ስትለኝ እዚህ ቦታ ብትሄጂ ዶክተሮች ታገኛለሽ ካልኳት በኋላ ውስጤን ሰላም አልሰጠኝ አለ። ብዙ ልጆች ጭንቀት ያወሩና ታነቁ የሆነ ነገር ያወሩና እንዲሆኑ ስለሚባል እኔ ደግሞ ሁለት ቦታ ላይ እርዳታ ቦታ ስትሳተፍ ስላየኋት እቺ ልጅ ምን ሆና ነው ብዬ በቲክቶክ እኔ ጋር ስትመጣ ዙዙ ሰላም ነሽ እንቲ በካይር ብዬ ስላት አዎ ደህና ነኝ በዋትስአፕ ላውራሽ ብላይ ስታወራኝ ችግሯን ነገረችኝ ማለት ነው። ችግሯን ስትነግረኝ የሁለታችሁንም ስም ስለጠራች እነሱ ይሄን ችግር ይፈቱታል ብዬ ነው እንጂ እሷ እኮ እንደነገረችኝ ከሆነ ወሬዲ ከሱ ጋር ተነጋግራ ከወንድሙ ጋር ተነጋግራ ወልይ አምረሃ እትከየሊ ወልይ አምረሃ የሱ ወንድም ነው። ኦኬ እንዴ ለሽ ይሄ ወንድ ወልይ አምር የራሷ ለሷ ወልይ አምር እኮ የራሷ ቤተሰብ ስጋዋ የላትም። ለምን መሰለሽ ነገሩ በጣም አሰፋሹ ያለቀ ጉዳይ ነው። እሱም አልፈልግም ብሏል፣ እሷም አልፈልግም ብላ ገንዘብ ላይ ነው ለገንዘብ ለማስመለስ ነው የመጣ ነው። አጭሩ ፖይንት ሚስጥር መዘግም ማለት እንዴ አንፈልግም ማለት እንዴ እንደዛ ነው ለኔ ያለችኝ። እንደዛ ሲላት በቃ ብሬ መልስ ላይ ነው። ብሩን ደግሞ ከ8 ወር በኋላ ስላላት ከ8 ወር በኋላ አልጠብቅም ክፋለ ደጋለ ገንዘቤን ያስመልሱልኝ ነው እንጂ በትዳሩ ጉዳይ ተጨቃጭቀው ተነዝናዘው እንደጨረሱት ነግራኛለች። ቦይስም አለኝ። ስለዚህ ምንም ይሄ መዘራዘር አያስፈልግም። ይሄ በቃ ካላስፋት ያለቀ ነገር መዘራዘር አያስፈልግም። ለምን ጊዜ ትገኛለሽ? ሁላችንም የራሳችን ስራ አለ። ወደ ፖይንቱ ዲ እሷ ፖይንቷ ገንዘብ ይመለስልኝ ነው ማለት ነው። ይሄ ነው ፖይንቱ ገንዘብ ይመለስልኝ ነው። ገንዘብ ይመልስልኝ ብላ ስትጠይቀው የሰጣት ምላሽ ምንድነው? እሱንም ትናገር። ጠየቅሽ ገንዘብሽን ያለኝ ምንድነው? እንደውም ስንጣላ ሲጀመር ገንዘብሽን አስገባልሻለሁ አካውንት ላኪ ነበር የሚለኝና እኔ ደግሞ የምንታረቅ መስሎኛው ባልና ሚስት ይጣላል በሚለው ነበር ማልፈው እንጂ አሁን ምንድን መሰለሽ በውስጥ ወንድምየውን ሂጄ አናግሬዋለሁኝ። አንተ አነጋግረንም ብየዋለሁኝ። ሲያነጋግረን ምንድነው ያለው? 40 ሺህ ብር ነው አሁን ያለኝ። 40 ሺህ ብር አስገብቼ ደረሰኝ ልክላታለሁኝ። የዛሬ 8 ወር ነው እንጂ ተዘዋዲህ አላገኝም ማለት። ወንድምየው ደግሞ እኔ ለራሴ ንብረት የተበላሁኝ የራሴን ገንዘብ የተበላው ሰው ስለሆንኩኝ እንደዚህ ማድረግ አልችልም። አንቺ በምታስመልሽበት ጠሪቃ ሄደሽ አስመልሽ ብሎ ነው እናንተን ያለኝ። በውስጥ ስላላለቀልኝ ብሬን እንዲመልስልኝ እንደሚመልስልኝ ነግሮኛል። አልመልስም አላለም። ግን 8 ወር ረዝም ነው። ቢያንስ በየወሩ የደሞዝ ነው ይገባል። ገና እኮ ከመጣ ይሰራል ስራንቹ መረክ ያመጣል። እኔ ያጭበረበረሽ ነው መሰለኝ። እየሰራ አይደለም ሲጀመር አቡ እኔም እኮ አቡ ይሄን ያልኩት በየወሩ ነው ያልኩት። እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው ገንዘብ የሚጠይቀው። ስለ በዛ ታይምኛው በአህመድ የሱንም ሳይድ ይናገር ልንገራት። መጀመሪያ ዙዙ አወል ሸይ አህመድ ስራ እየሰራ አይደለም። ኢቃማው ምኑ ሁሉ ነገር ተለጥፎለት እንትን አልተቀበለም። እኔ ያጭበረበረሽ ነው የመሰለኝ። ልጁ በእግሩ ሲቆም እኮ ነው ገና የሚያስፈልጉት ነገሮች አሉ። ከዛ በኋላ ነው እዳን ወደ መክፈል የሚሄደው። እሺ ነው ኮሙኒቲ ያቃለው። ግን በህዝብ ፊት ቃል ይግባልኝ። ወንድምየው ምንድን አለኝ? እኔ ብሬን የተበላ ሰው ነው ላስመልስልሽ አልችልም። በምታስመልሽበት ጠሪቃ አቡ በአላህ አሁን አንድ ነገር ነው ልናገር። አብርታ በስነስርዓት አንተም ታወራለህ። ሁለታችሁም እስከዛሬ ድረስ ለኔ ለምን እንደደበቃችሁ የገንዘብ ጉዳይ እሷም ማስታርቂኝ ብላ መታ ከሴቶችን የኔ ማር የኔ ፍቅር ይላል። ለምን እህቴ እያለ አያወራቸውም? አንድ ሰው ሊገዛ ሲገባ ለምን እህቴ እያለ አያወራም? ለምን የኔ ማር የኔ ፍቅር ሀቢብቲ እያለ ከሴቶች ጋር ያወራል? እያለች በኩለ ሌሊት ቮይስ ስታረገብኝ ሳስታርቅ 5 ሳንቲም ብር እንደተሰጣችሁ ካልነገርከኝ አንቺ ብር እንደሰጠሽ አልነገርሽኝም። ዛሬ ስትጣሉ አልፈልግም ሲልሽ አስታርቂኝ፣ መለያየት አልፈልግም፣ እወደዋለሁ፣ እንዳያዝንብኝ እንዳይቀየመኝ ስትይኝ እጂ ተቆጥቼ እንደናት እኔ እናትህ ነኝ አክብረኝ ብዬ ተቆጥቼ ሳስታርቃችሁ ገንዘብ እንደሰጠሽው አልነገርሽኝም ነበር። ዛሬ ግን በቃኝ ብሎ ሲለያይ ገንዘብ እንደሰጠሽና
ገንዘብሽን ለማስመለስ መጣሽ። ለምን መጀመሪያ አልነገርሽኝም? ገንዘብ እንደሰጠሽ ልትሰጪው ስትይ ለምን አላማከርሽኝም? ለምን ሀቢባ በቲክቶክ ተዋውቅ ያለው እና ብር ልስጠው ወይ ምን ትያለሽ ብለሽ ለምን አላማከርሽኝም? አንቺ ቤት ነው ሙለው ያንቺን ላይቭ ተከታታይ ነኝ ካልሽኝ በጣም አጥፍቻለሁ። እዚህ ጋር ጥፋቴ ነው አውቃለሁ። እዚህ ጋር እኛ እዚህ ጋር እናንተን ልናለያይ አልተቀመጥንም፣ አናለያይምም። ታሪክ ቢመጣ ኒካ ማለት በጣም ትልቅ ነገር ነው። ህፃናቶችም ናችሁ ልጆችም ስለሆናችሁ ነው። እኔ ማሻአላ 24 25ኛ ዓመቴን እያያዝኩ ነው በትዳር። አልጋ ባልጋ ሆኖ አይደለም፣ አልጋ ባልጋ ሆኖ አይደለም። ብዙ ነገሮች አልፈዋል። ብዙ ነገሮች ግን እንዳመጣጡ በመለስ ራስን ማብሰል፣ እናት አባትን መመልከት፣ እናቴ እንዴት አሳለፈች፣ አባቴ እንዴት አሳለፈ፣ ብዙ ነገር አለ። ይሄንን እንደ ብቻ ምን ይመስላችኋል? አይሻልም? እንደ እናት እንዳክስትና እኔ የምፈልገው ሙኒት የመጀመሪያ አክስቴ ሙኒት ኮንፊደንስ አንዴ ልናገር፣ በጣም ይቀርሳል እናቴ ሀቢባ የላኩላ ቦይስ አለ። መጀመሪያም እንዴት እንደሆነ ሁሉም ነገር ተረጋግጣችሁ ብዬ አስባለሁ። አክስቴ ሀቢባ በል እንዴ እኔ ኧረ አልችልም እናቴ አክስቴ ሀቢባ እኔ ጋር ነው አይዲ ትፈልጋለህ? አክስቴ በላት እናቴ በለኝ። ይኸው እንደውም ማለት ነው የሀቡ ልጅ ብዬ ቲክቶክ ሌላ አካውንት ነበረኝና የሀቡ ልጅ የሚል ይውጣልሽ እናትህን ካርካት እንዲህ ምናምን ብለው እንትን ሲሉኝ ወረብል ከአባ የሀቡ ልጅ የሚል እንደውም 7000 ምናምን ፎሎወር ገብቷልና ሀቢባና እኔን ብቻ ነው የምፖስተው። አረ ባሏ እንዲያይ አፈታቸው ይሉኛል። አይዲህን ከሰይቼ ቀበልሽ እናትህን በአንድ ሴት ቀየርካት ወይ ሲሉኝ በወለደ ብቻ ሳይሆን ባሳደገም አለ ድልድይ ስለሆነች እኔ ምንም ላደርግም ባልችለው ነገር ነው ይሄ ምናምን እንትን አለ። መራት ላይ በአይዲ ነው በወለደም ባሳደገም በምንም አይደለም። እንገናኛለን እና ማለት ነው። እሺ ለማንኛውም ራሱ አልፈልግም በሏት። ብር የሰጠችክ ሴት ነገ በገዛ ባህሪዋ አልፈልግም ስትላት ሚዲያ ላይ ወጣ ብሬን በልቶ ብላ ትከሳለች። ግን በሰላሙ ሰዓት ብር ስትሰጥክ አልፈልግም ብትላት ኖሮ ሴቶች አሁን የመያዣ መንገዳቸው ነው። ብር የሚሰጡክ ሊይዙክ ነው። ነገ አልፈልግም ስትሏቸው ሚዲያ ላይ ወጥተው ሊከስፏችሁ ስለሆነ ብር የሚሰጧችሁ። ብር ሲሰጥክ አልፈልግም ኖ ለምኜ ልብላ አልፈልግም በሉ። ብር ባትቀበል ኖሮ ዛሬ አንተ ተከሳሽ አትሆንም ነበር። አልፈልግም ስትል በነፃነት ምንም የሚያስርክ ነገር የለም። አልፈልግም ብለህ ትሄዳለህ። ግን ገንዘብ ይዞ ደግሞ አልፈልግም የለም። ሳትወድ በግድ እኮ አብረሃት ትቀጥላለህ። ገንዘብህን ዕዳህን ከፍለህ እስክትጨርስ ገባህ? እኔ አሁን ለማንኛውም አሃቡ የሰው እኔ ህሊናዬን መሸጥ አልፈልግም። የሰው ገንዘብ መብላት አልፈልግም። ይሄን እኮ ነግሬያታለሁ። ልጅቱ ሲጀመር የምትወደኝ ቢሆንና እኔ ጋር ሀሳብ ኑሯ እንግዲህ ይሄ ካናደዳ ስለምትወደው ነው። ይሄ ምን ብሏታል? አዚ ምን ብሏታል? አካውንትሽን ቀይሪ አትምጪ ሲልም እኮ የእሱን የፍቅር ነው። ግን የወንድ ልጅ አቅልና የሴት ልጅ አቅል የተለያየ ነው። አሁን ሀቡ ድዋው ትላለች። እንግዲህ እነሱ የራሳቸው መንገድ አላቸው። ገባሽ? ወንዶቹ ከኛ ራሳቸውን ኮንትሮል ማድረግ ይችላሉ። እኛ በቀላሉ አናፈቅርም። ስናፈቅር ደግሞ ያውም ደግሞ የመጀመሪያ ይሄ ነው ሪዛልቱ። አላስተነፍስ አላንቀሳቀስ ነው።
ስለዚህ ለራሳቸው ሀሳብ ባንተዋቸውና አረጋግተን ሌላ ቀን በውስጥ ሆይ ሆይ በሌለበት ብንጨርሰው። አህመድ እንግዲህ እኛ ህዝቡ ያልከበዳቸው እኛ ከበዳቸው አይታረቁም። እዚሁ ታርቀው ይውጡ። ያልከበዳቸው እኔ በበኩሌ ሁለተኛ ዝቦታም እንደማልገኝ ነው የምነግርሽ። እኔ ራሷን እንዳታጠፋ ዶክተር ነፍሳኔ ስትጠይቀኝ ራሴ ገፍቼ ሰላም ነሽ ወይ ብዬ ስለጠየኳት ይሄን ሰምቼ ጸጥ ማለት ስላለብኝ ነው እንጂ እንደዛ አይነት ጣጣ ውስጥ መግባትም አልፈልግም። እሱም በራሱ በኩል ትክክል ነው፣ እሷም ደግሞ በራሷ በኩል። እኔ በነገራችን ላይ እሷን 100 በሚሊዮን ጥፋተኛ ያደረኳት እሷን ነው። ጥፋቷ መንገሯ ነው። ጥፋቷ ይኸውልሽ ሶስተኛ ሰው መሀላቸው ማስገባቷ ነው። አዚዛ ሁለት ፍቅረኛሞች ወይም ባልና ሚስቶች በራሳቸው ነው ጉዳያቸውን መጨረስ ያለባቸው። በቃ በራሳቸው ይኮራረፋሉ። ጀርባ እንዴ ባልና ሚስት ሆነን እኮ አንድ ቤት ጀርባ ተሰጣጠን እኮ እንተኛለን። ተጣልተን እኔና ባሌ ተኮራርፈን ኦኬ። ከዛ ሲበርድልኝ እንታረቃለን። ሶስተኛ ሰው ጋር መሄድ የለበትም። ሶስተኛ ሰው ጋር ጉዳዩ ከአንድ ጊዜ 3-4 ጊዜ ስንጣላ ነግሬያታለሁ። ሶስተኛዋ ግን በመሀላችን አታስገቢ ነግሬያታለሁ። ወረበል ካባ እንደውም ሊቭ ላይ እያለን ራሱ አንዳንዴ ስመጣ እንደ ምሳሌ አድርጌ ቢገባት እያልኩ ነግራታለሁ። ሰሬስ ሊቭ ላይ ቁጭ ብዬ እኔ እንደዚህ ምኞቴን እናገራለሁ። አውቄ ለወደፊት እንደዚህ የምኮንልኝ ሚስት የወደፊት ሚስት እንደዚህ እንድኮን ይፈልጋለሁ። ሚስቴ ናት። ያው ሚስት አለኝ ብዬ ከአንድ 2-3 ጊዜ አወራለሁ። ወላሂ ምሬ ነው። ግን ሚስቴ እንደዚህ እንድትወል ይፈልጋለሁ። ልጄን እንድትናገር አልፈልግም። ስወጣ ስገባ በፍቅር ምንም አይነት ነገር እንኳን ቢኖር ችግራችንን ተነጋግረን የምንፈታው መሆን አለበት። በቃ ብንጣላ እንኳን ኦሬዲ ሽማግሌ ሳይሆን ላይፋችን ነው ሊያስታርቀን የሚችለው። የሆነ ነገር ሶስተኛ ወገን ገባ ማለት ነገሩ በጣም ስሙን ይቀይር። አህመድ የዙዙ ብቻ ብሎ ቲክቶክ ስሙን ያርገው። አህመድ የዙዙ በቀይሮ አይ ጊዜ የሚለው ይብቃ ይጥፋ። አህመድ የዙዙ ብቻ። ይሄ ያስደስትሻል ዙዙዬ? ሀቡ ቦይሱን አዳምጪው። ያረኩልሽን ቦት ሳዳምጥሽው አላር ይሄ ነገር አዳምጪ። ይሄ የህይወት ጉዳይ ነው፣ ቀላል ነገር አይደለም። ወላሂ ነገም ዋጋ የሚያስከፍለኝን ነገር ዛሬ ላይ እኔ እሺ ብዬ የሆነ ነገር አለባብሽ አላልፈውም። ምክንያቱም ነገም ደጋግሞ ይመጣል። እኔ 5 ጊዜ የቪዲዮ ማስረጃ ሁላለኝ በቁርአን ሰው ምሎ ከመጣ ወረበል ካባ እኔ እልክልሻለሁ። ግን እሷን ማሳጣት አልፈልግም። በቪዲዮ ማትወጣ ምንም አትበል። ቪዲዮ ፖስት አድርጋ ስለማታውቅ ተይው፣ ችግር የለውም። እኔን ግን ህዝብ ስለሚያቀኝ በቪዲዮ 2-3 ጊዜ 4 ጊዜ ቁርአን ይዛ መታየ ማለት ቪዲዮ ሰርታ እየላከችልኝ ይቅርታ ስጠይቀኝ እሺ እያልኩ እኔ በየዋህ ልቤ እየተቀበልኳት። ግን እኔ በዝን ሳይድ የሚያጨናንቀኝ ወይንም ደግሞ የሆነ ነገር እንዲለኝ ወይ በገንዘቡ ተማምኖ እንደዚህ ነው አርፈ ተቀመጥ የሚለኝ ሳይሆን አብሽር ጀግር ምናምን የሆነ በቃ የሚለኝ ሰው በገንዘብ ብቻ ሳይሆን ሰፖርት የሚደረገው የጭንቅላት ያስተሳሰብ። እኔ ይሄ ልጅ እንደዚህ ብለው ምን ይሰማዋል? ከላችሁ የሚመጣው ይሄ ካለ መተማመን ነው። እናንተ ገና አዲስ ናችሁ፣ ገና ጀማሪ ናችሁ። ለምሳሌ እኔ ባሌ እንደዚህ ሶሻል ሚዲያ ላይ ወጥቼ በነፃነት በቪዲዮ ወጥቼ እንደፈለኩ እየሆንኩኝ የማይቀናው የማይናደደው ስለማይወደኝ ሳይሆን ስለሚተማመንብኝ ነው። ከሱ ውጪ ሌላ ወንድ እንደማለመኝ ሙሉ በሙሉ ልብ ያምነዋል። ገባክ? ስለዚህ እናንተ ደግሞ ገና ጀማሪ ስለሆናችሁ አንተ ሚዲያ ላይ ወጣክ ሴቶቹ እኔ መቆመኝኝ ነው ያልኳት። በቃ እኔን የምታምነኝ ከሆነ እምነት በአንድ ቀን አይመጣማ። እምነት እኮ እየቆየ የሚገነባ ነገር ነው እኮ። እምነት እኮ የሚገነባ ልክ እንደ ግንብ አንዳንድ ብሎኬቱን እየጫንክ እንደምትገነባው ግንብ ቀስ በቀስ ስቴፕ ባይ ስቴፕ የሚገነባ ነገር ነው። እምነት በአንድ ጊዜ አይመጣም እኮ ዝም ብሎ እየቆየ እየኖረች ስታይክ ምን አይነት ሰው እንደሆንክ ስታይክ በአመታት ውስጥ ይገነባል እንጂ በአንድ ጊዜ ገና እኮ እናንተ 1 አመት አልሆናችሁ። ከምን ይኸው እምነት እንዲያድርባችሁ ፈልጋለህ? አትጫኑት እኮ አሁን ዞሮ ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ የለብኝም ስልሽ እኔ ልጅ አለኝ። የራሴንም ህይወት ማንኛውም ሰው የሚያውቀው ነገር ነው። ግን በርቀት እንደዚህ ኩነና አብረን ሳንገናኝ ገና እንደዚህ የተሰለቻችን ሶስተኛ ወገን ይገባ። አስቢው ስንገናኝ አንድ ቤት ስንኖር እኮ ወጪም ሲመጣ የሆነ ነገር ሰው ሲታ ብዙ ነገር ይመጣል። በቃ ታባንችን ቤተሰብ የሆነ እንቅፋት ሊመጣ ይችላል፣ በእሷም ሊመጣ ይችላል፣ አይታወቅም። ገብቶሻል? ያንን ነገር ነገ ችለን እንዴት ነው የምናልፈው? ገብቶሻል? እኔ በእሷ ያለኝን እምነት እኮ አጣለሁ እዚህ ጋር ሀቡ። ምክንያቱም ይሄ ነገር ሶስተኛ ወገን ስታስገቢ አንቺ አሁን ገና ምንም ነገር ሳንገናኝ አንድ ቀን እንኳን ወላሂ ላዚም
ሳንገናኝ ይሄ ነገር የሆነ አብረሽ መኖር ስትጀምሪ አመት 5 ወር 2 አመት አብረሽ ስትኖሪ ምን ያህል ትሰለቻቻለሽ? እሱንም የራሴ ልጅዬ አብሬ እየኖርኩ አስቢው። ይሄ የህይወት ጉዳይ ስለሆነ ነገ የምጸጸትበትን ነገር ደግሞ አሁን ማድረግ አልፈልግም። እንደማንኳን በልጄምዬ ነግሬያታለሁ። መጨረሻ ላይ 5 ነው 6 በአንድ አይነት ጥፋት እየነገርኳት በቪዲዮ መታም እየለመነች እሺ ስላት ሶስተኛ ወገን ማስገባት በጣም ስለምወድ ይሄ ደግሞ አውቃለሁኝ የማይሆን ነገር ነው። ነግሬያታለሁ። መታረቁ የማይሆን ነገር ነው። ገንዘባን ግን እኔ የሰው ገንዘብ መብላት ከጎኔ አሁን ህዝብ ቆመልኝ እንጂ በቤተሰብ ደረጃም ከአንድ ሰው ውጪ ምንም ነገር ተስፋ አድርጌ አልሐምዱሊላህ ረቢል እኔ ያለብክን ቁስል አውቃለሁ። እዚህ ጋር መናገር ማትችለኝ ያለብክን ችግር አውቃለሁ አህመድ፣ ለዛ እረዳሃለሁ። እኔ የዛን ጊዜ ራሱ ወላሂ ይኸው ቮይሱን ታውጣ እሷም የመከርኳትን ብዙ ችግር ያለበት ልጅ ነው፣ አካል ጉዳተኛ ያለው ልጅ ነው። ቆይ ገና ነው ይስራ፣ በቃ ጥርሱን ነክሶ ይስራ። አሁን አንቺ ስራ እንጂ ሴት እንዲያልክ እመኙ። በቃ ሙሉ በሙሉ ልብሽ ይተማመንበት። አንቺን ነው የሚወደው። ምናልባት ለመሸጥ ሲል ሀቢብቲ ወይ ደግሞ የኔ ቆንጆ ምናምን ብሎ ምላሱ ለምዶበት ሊያስተናግድ ይችላል። ግን ልቡ ያለው አንቺ ጋር ነው። አንቺን ነው የሚፈልገው። ስለዚህ ላይቭን እያየሽም አንቺ አትቃጣይ፣ አትናደጂ ብዬ መክሬያታለሁ። ግን ያው ወጣቶች ናችሁ፣ አፍላ ናችሁ፣ ገና ወጠጤ ናችሁና እንዲህ ነው እስክትበስሉ ነው። እና እኛ ማስገደድም አንችልም። ግን አህመድ የምር ብታስብበትና ይሄ ከፍቅር የተነሳ ስለሆነ እንዲህ የምታፈቅርክን ሴት ባትለያዩ ባታጣት ጥሩ ነው። በእኔ ወረቀት እኮ ነው ሁሉንም ነገር። እኔ እኮ ባልፈልጋት እሺ ይሄን ለምን አደርጋለሁ? እኔን እኮ ልጅቱ ትክክል ናት ምናምን ይላሉ ኮሜንታተሮች። ግን ትሆን ችግር የለውም፣ በእሷ ቤት ትክክል ናት ትሆን። አዎ ችግር የለውም። ግን እኔ ይሄን ሁላ ነገር ባልፈልጋት አደርጋለሁ። ይሄን ብቻ ንገረኝ እሺ። ኢትዮጵያ ላይ ሁሉ ነይ መታን ልቀበላት። ከዛ በኋላ ሲፈጥኝ ከሄድኩም እሷ ወደ ቤተሰቦቿ ሄዳ ነገሮች እስከሚያልቁላት ቤተሰቦቿን አይታ አብረን ወደዚህ እንደምንመጣ ብዙ ነገር በቃ ይሄን ነገር ማድረግ አልፈልግም። ሚዲያ ላይ እሺ ባንቺ ቤት እኔ ባልፈልግ እኔ ቤት ሰርጋችሁ ይደረግ ይነግረኝ ነበር። እኔ ያልነገርኩሽም ይሄን ብቻ መልሱልኝ እሺ። እኔ ውሸታም ነኝ በቃሽ። ሀቡዬ ወላሂ ነው የምልሽ። እኔ አህመድን ታለማመን አይደለም ይሄ ነገር እኔ አስተያየት የሰጠሁት ጥሩ አይደለም እንዲህ አትበለው እንጂ ወላሂ እኔ እንዲህ አህመድ የማምነውና የምወደው ሰው የለኝም። ወላሂ ነው የምልሽ አቡ፣ አለማመን አይደለም አልጠረጥረውም። ሀታ የሆነ ነገር እንኳን ቢያመጡልኝ በሰዓቱ እቀበላለሁ ብዬ አላስብም። ግን ይሄ ነገር ጥሩ አይደለም ነው እንጂ ወላሂ አለማመን አይደለም። መታመን ለራስ ነው ሲጀመር። እኔ እኮ አሳድጅ አንተን አልለውም። አብሮኝ እያለ እኮ የሆነ ነገር ካሰበ ሊያደርገው ይችላል። አለማመን አይደለም። እንደሚወደኝ ራሱ አውቃለሁ። ምክንያቱም ለምን ታውቂያለሽ? እማትወደኝ ከሆነ እኔ አሁን ብዙ ነገር አድርጌያለሁ ለመታረቅ። አንቺ ጋር ሂጃለሁ፣ ቤተሰቦቹ ጋር ሂጃለሁ ምናምን በቃ ለምናኛለኝ በሚል አዎ አድርጌያለሁ። ለፍቅር ነው ለትዳሬ ነው አድርጌያለሁ። ግን ሀቡ ታለማመን አይደለም ወላሂ። እንደውም ላጣው ስለማልፈልግ ነው ያንን ነገር ያደረኩት። እሱ ማለት በሰዓቱ ስልክ ስለሚዘጋ አሁን አንድ ሰው ማለት ትንሽ ቆየት ብሎ የሚያናግር ሲሆን ነው እንጂ ወዴት ትሄጃለሽ? እኔ አሁን አለች እኮ አዚዛ አሞኝ ነው የከረመው። ለምን ታውቂያለሽ? ስለምጨናነቅ ነው እንጂ አልሐምዱሊላህ ጤነኛ ነኝ። ምንም አይነት ህመም የለብኝም። ግን ስለምጨናነቅ እንቅልፍ ስለማልተኛ በቃ በጣም ነው የማስበው የሚለኝ ሁሉ ነገር ትዝ ይለኛል። ወላሂ እኮ ስለምትወጂው ነው። እሱ ደግሞ ብትወደኝ ኖሮ ታምነኝ ነበረ። ለምንድን ነው ማታምነኝ? ለምንድን ነው እኔ ላይ እምነት የሌለው? አለማመን አይደለም ሀቡ። እሺ ይኸውልሽ አቡ፣ ይሄ አለማመን አይደለም። ይሄ ነገር ጥሩ አይደለም አልኩኝ እንጂ ወላሂ አምነዋለሁኝ።
በቃ የሆነ ነገር እንኳን ቢመጣኒ አያደርገውም ብዬ ነው ውስጤን የምለው። ግን እንዲህ አትበል ጥሩ አይደለም። እንደ ምክር ነው የሰጠሁት። ብዙዬ ችግርሽ የሰው ወሬ ትሰሚያለሽ። ይኸውልሽ የሰው ወሬ አትስሚ፣ ሰው መሀላችሁ አታስገቢ። ምንም አይነት ነገር ካለ አንቺና እሱ ፍቱት። ይኸውልሽ እኔ እንደ ታላቅ እህት ስነግርሽ በፍቅረኛሞች መሀል ይስ ወደፊትም አሁን ምንም አይነት ችግር ሲፈጠር እናንተው ተነጋግራችሁ ፍቱት። ሲበርድላችሁ ተነጋገሩበት። መኮራረፍ ኖርማል ነው። ተኮራረፉ፣ ቆዩ። ኩርፊያው ሲበርድለት፣ ኩርፊያሽ ሲበርድልሽ ትታረቃላችሁ። ገብቶሻል? ሶስተኛ ሰው ጋር አትሄጂ። እሱ ስልኩ ሲዘጋ ተዩ። እንዴ አንቺ ያንቺ ልጅ ነኝ እያልኩኝ ቆፍጣና አትይም እንዴ? ወንድ ልጅ ቆፍጣና ሴት ነው የሚፈልጉት። ሲዘጋሽ ዝጊው፣ ደብል ዝጊው። አንቺ እሱ አንድ ቀን ሲዘጋሽ አንቺ 2 ቀን ዝጊው። እሺ ምን መለማመጥ ነው? ወንድ ልጅ የምትለማመጠውን ሳይሆን ቆፍጣና የሆነች ሴት ነው ሲዘጋሽ ዝግት። ምን ሆና ነው ሲድረስ? ይሄን የተናገርኩበት ባትወዴ ነው ስላለው ነው። እኔ በመውደዴ ምንም ጥርጥር የለኝም። ሀታ በማለት በጣም ነው የማምነው ወላሂ። እኔ እንዳሳብ ይሄን ትምጣ፣ ይኸውልሽ ትምጣ፣ ልጅቷ ትምጣ። ኢመራት ታውቂዋለሽ። እኛ ባለ ትዳሮች አዚም፣ አንቺም ሌሎቹም ያውቃሉ። ቀን ተደባድበው ተናጭተው ሜዳው ላይ ኳስ ሜዳው ላይ ሲደርሱ ነገር ያበቃል። አሁን እኮ ሁለቱ ሊገናኙ አልቻሉ። ችግሩ ይሄ ነው። አረቆ ፍቅር ነው ችግር ያለው። ጠዋት ስንት ተባብለን አንተማ አንቺማ ተባብለን ማታ ሜዳው ላይ ሲገናኙ ነገር አለሙ የለም። ሀቢቢ ሀቢቢ ነው። አሁን ይቺ ልጅ ብቻዋን ትንጨረጨራለች፣ እሱ ብቻውን ይንጨረጨራል። ይሄ ነው ችግሩ። ስለዚህ ያናስ እኛ መሀል አንገባም። ልጁም ባለዕዳ አይደለም። መምጣት በፈለግሽ ሰዓት ከኔ ጋር ታወሪያለሽ። አህመድ አንድ ነገር ልንገርህ፣ ማንም በምንም ኮንትሮል አያደርግልህም። ወንድ ልጅ ነህ። አንቺም ደግሞ ማንንም በብር አትገዥም። አገሩ ኢመራት ነው። ትንሽ ያታግለዋል እንጂ ወርቅ እንዲህ ማዝነብ ይጀምራል ልጁ። ኦኬ። በውስጥ ደግሞ አንዴ ላርግልሽና አክስቴ ሙኒት ቦይሰራ አንዴ ብቻ አዳምጪልኝ አርግልኝ እና እኛና እንዲስ የማይስተካከል ነገር የለም። ኢንሻአላህ ይስተካከላል። እና እስከ ሜዳው ስለሆነ ሩጫው ይስተካከላል ኢንሻአላህ። ጉዳይ ስለሆነ አሁንም ነገም ዋጋ የሚያስከፍለኝ ነገር ስለሆነ ወደ ኋላ መመለስ አልፈልግም። ሰልሽ ማንኛውም ታሪክ ሊወራ ወይንም እንትን ሊል ነው እንጂ የሚችለው ወደፊት አይመጣም። ያን ነገር ደግሞ ይሄ ወደ አልሆነ ሰው ጋር ስለሚያገናኘኝ እኔ አሁን ይቅርታ አድርጉልኝ በልጀምዬ ነው የነገርኳት። እሷም ታውቃለች። ገንዘቧን እሰጣታለሁኝ። እኔ ለሷ ቦታ ባይኖረኝ ኑሮ በፊት ማለት ነው። አሁን ምንም አይነት ነገር ግንኙነት አልፈልግም። ያለው ነገር ሊያልቅ ዘመዱን ላመጣለሁ ብለኝ ጨርሰን ወሬውን እንኳን ሳጨርስ ነው ወደ አንቺ የመጣ ነው። ገባሽ? እኛ ወርተን እንኳን ሳንጨርስ እሰጥሻለሁ ብዬ ቢሆንም ባይሆንም 40 ሺህ ብር ሰጥቻት ወዲያው ሳይቆይ እኔን እንዴት ያን ነገር ብላ እንዳለችኝ አላውቅም። እኔ እሷን ማሳጣትም አልፈልግም። በቪዲዮ ጭ ማለላትም በጣም ይቅርታ ለሁላችሁም። ይሄ ማለት የህይወት ጉዳይ ስለሆነ ነው ይሄን የምለው እንጂ ከመናቅ አሁን አህመድ እኔም አሁን ቮይስ ክን ሰምቻለሁ። ኦፍ ኮርስ የህይወት ጉዳይ ነው። ኦፍ ኮርስ በልጅህ ምልሃል። እኔም በልጄ በማልኩበት ነገር አልደራደርም። እንደገና እኛን ለማስደሰት ይሄ ማንንም ለማስደሰት ብለህ እኛን ለማስደሰት ህዝቡን ለማስደሰት ብለህ ራስን መጉዳት የለብክም። ኦፍ ኮርስ የሚሆንክንና ማይሆንክን የምታውቀው አንተ ነህ። የጥሞና ጊዜ ያስፈልግሃል። የሀሳብ ጊዜ ያስፈልግሃል። ለራስህ ጊዜ ስጥ። ምንም ችግር የለውም። በአቋምክ ጽና። አናስገድድህም ከዚህ በላይ በቃ ስራና ልጅ መሰለሽ። አንቺ እጅን ያሺ ማንም ባልነበረ ሰዓት እኔ ስሬስ ይሄን ወሬ አንቺ ጋር ከዛም በፊት መጥቼ ያወራሁትን ወሬ ወላሂ ለአዚም 3 አመት ስኖር ማለት ነው እንደዛ የእንቅልፍ ማጣት የበፊቱ ቪዲዮዬን ነገ ፖስትቼ ብታዩት ወላሂ በጣም ትገረማላችሁ። ነፃነት የሆነ በቃ ሰላም አይምሮሽ የሚረብሽሽ ነገር ሲለቅሽ ባበይም ብበይ ምን ያህል ውስጥሽ ሰላም እንደምታገኝ በፊት 3 ሰዓት ወላሂ አልተኛም። እኔ አዳር ስራ በስቶብኝ ምናምን ሳይሆን በጣም አልহামዱሊላህ በጣም ምርጥ አርብ ነበር የሚገጥመኝ። ሰራለሁ ግን ውስጤ ሰላም የለውም ነበር። ለ3 አመት ለማንም ያላወራሁትን ወሬ ለገዛ ቤተሰብ ያው ታውቂያለሽ፣ በአሁን ሰዓት ኪስሽ ነው ሁሉንም ነገር የሚያደርገው። ያው ድክመቴንም ሁሉም በቃ የታወቀ ነው። ግን 3 አመት ሲኖር ወላሂ ላዚ መስታወቂያ የሚያሰራ ሰው አዲስ አበባ ላይ አግኝቶኝ አብረን ቃም የሆነ ሰዓት ከዛ ከእስር ቤት እንደወረድኩ ማለት
አብረን ቃምነና ስራ እያሰራኝ መኪና በማስጠጋት ምናምን መኪኖችንም ያስመጣል። ኑግ ምናምን ኤክስፖርት ያደርጋል። በዋነኝነት አፍያ ግቢ ነው። አፍያ አስመጭና ላኪ ማለት ነው። በጣም እንትን ስል ቅም ያላቅም ያው ገንዘቧን ለመስራት እሱ ጋር ለመመሳሰል ስል ቦስ ስለሆነ መቃም ነበረብኝ። ቃምኩና ሆድ ባሰኝ እየቃምኩ እና ታሪኩን ሲጀምር ስልኩን ሳይለንት አደረገው። የሥራ ስልክ ነውና ያው በአካልም እያየኝ ስለሆነ የሆንኩትንም ነገር አሳየሁት። ምንም እንደደረሰብኝ ምናምን ወላሂ አለቀሰና خلاص እኔ ማስታወቂያ ማሰራበት ቦታ ስላለ እዛ አቀርባለሁ የሆነ ነገር መቼ ማግኘት አይቀርም ትቀርባለህ ሲለኝ ለጊዜው 15000 ብር ተቀበልኩት። ሰውየው ማቅረብ አልፈልግም ግን ችግር ላይ ነኝ። ኪሴ ምንም ነገር የለም። ልጄን ለአመት ከተወለደ ጀምሮ አላየሁትም ለአንድ አመት። ያችን 15000 ብር ተቀብዬ ብዙ ጊዜ እኔ 85%ን አላወራውም ስለዛ ስለ በፊቱ ታሪክ ወላሂ 15ቷን ነው ያወራሁት። ምክንያቱም ማሳጣት ስለማልፈልግ ሰውየው 15000 ብር ልብስ ግዛልኝ እና እዛ ቦታ ላይ ጫማም ግዛ ፏ ብለህ ትመጣለህ የምትባለውን ያኔ በቃ የምትጠይቀውን እውነታው ለኔ ነገርከኝን ለ4 ሰዓት ነው ለ5 ሰዓት ፈይቷል። በቃ መኪና ውስጥ እያወራን ሶላቱን ትተወሱም እኔም ቁጭ ብለን እየቃምን አወራን። 15000 ብር ተቀብዬ ፋዝ እንጣልኩበትና ለልጄ ደግሞ ሌላ ሰው ሲያስገባልኝ ትራንስፖርት ማያ አልፈልግም። ልጄ ላይ ለህር ነው እኔ ባለቤቴን ሚዲያ ላይ ማሳጣት አልፈልግም። በሽማግሌ በመጀመሪያ ያወራሁት ለሱ ነው። ከዛ በኋላ ለእናንተ ነው። ከዛም ለኔ ለማንም አውርጬ አላውቅም። ማሳጣት አልፈልግም። ላረክልኝ ነገር አመሰግናለሁ ወንድሜ ያዋስለው ውሸትህን ነው አለኝ። ከዛ አንተ ውሸትህን ስለሆነ ነው እንጂ እኔን ያስለቀሰኛው ሁላ ሊከርድ አድርጌ ስንት ሰዓት ሙሉ ስልክ እየሞላ እንደገና እንደዚህ ያደረገን ሰው እንዴት ሚዲያ ላይ አታወጣም ሲለኝ ወላሂ አላወጣም ብዬ 2 አመት ከምናምን ለማንኩ ስልሽ በውስጥ አወራው። ያን ማረገው ደግሞ ለነገ ለህይወት የዛች ልጅ እየተባለ የዛ ልጅ እየተባለ ልጅ መነሳት እንዳይፈልግ በቃ ልጄ በሷ ስም እንዲጠራብኝ ስለማልፈልግ የልጄን ሳይኮ ለመጠበቅ በቃ እኔ እውነታ የለኝ ሆኖ ሳይሆን በዛን በመወራበት ታይም ማስረጃ ያስኩ ምናምን ነው የምወራው። እየለመንኩ ስሰደብ ምን ስል በቃ በተሰበም ያራቀኝም በቃ በዛ ነው። ከዛ እኔ ሚዲያ ላይ ማውጣት ስላልፈለኩኝ ብዙ ነገር ተጽዕኖ ደረሰብኝ ታውኩት። ምክንያቱም እውነታው እኔ ጋር አለ ደግሞ በዚህም ደግሞ ይሄል በቃ ይሄ ሁሉ ነገር እንደሚያልፍ ስለማውቀው ማሳጣት አልፈልግም። ልጅ እንዲሸማቀቅ አልፈልግም። ነገ ሲያድግ የዛችን ልጅ እንደዚህ ብሎ ምናምን እንዲባልብኝ አልፈልግም። ምክንያቱም ልጁ የኔ ነው፣ የልጅ እናት ናት። እሷም ገብቶሻል አይደል? ምንም ነገር ቢሆን 3 አመት በአንድ ቤት 3 አመት ተቀምጠናል። ገብቶሻል? ምንም ነገር ሳይነካት በጣም ትሁት ነበረች። ሌሎች ለማያውቁ የድሮ ታሪክን ለማያውቁ 3 አመት አብረን ተቀምጠናል። እሷን እንዳይመስላቸው። ኧረ አይደለም ግን ያን ነገርን ያላረኩት በቃ ህሊናዬ ላይ በቃ ያ ነገር ስላለና ልጄን ማሳጣት ነገ የሆነ ነገር ሰውን በቃ ጭንቅላቱ ላይ እንዳይደርስበት ስለፈለኩ ነው። ገብቶሻል? አሁንም የምለው ምን አለ መሰለሽ እኔ እዚህ ጋር እናንተ ጋር መጥቼ ፍትህ አግኝቻለሁ። አሁን ሰው መስያለሁ። በፊት በጥፊ የተሳተ ሌባ ነበር መስለው ወላሂ። አሁን ግን አልሐምዱሊላህ ረቢል ዓለሚን ሳወራው አንድ ቀን ያው አንቺ ጋር ባልመጣው ሰዓት ቦይስ በምታረጊልኝ ሰዓት በጣም ነው ድዩ ስለነበር በጣም ደስ ብሎኝም ስለነበር አሞኝ ነበር። አልሐምዱሊላህ ደህና ነኝ። ከዛ በኋላ ምንም ነገር ላግኝ ለምን ወጣሽ? ብዙ አልታረቅም ስላልክ አየክ ወጣች። ነይ እናቴ ነይ። ባይታረቅም ነይ በቃ እሺ። አይ ኔትወርክ እና ከእናንተ ጋር ብዙ ነገር አግኝቻለሁ ነው የምልሽ። ለህዝብ ለማንም ለቤተሰብ ያላወራሁትን ከእናንተ ጋር መጥቼ እፎይ ብዬ ከዛም አልፎ የምሰጋበትን ነገር ሁሉ ቀርፌያለሁ። አልሐምዱሊላህ በጣም ነው የማመሰግናችሁ። አንቺ እጄን ስላልሽኝ ህዝቡም ደግሞ አንቺ ድልድል ሆነሽ እነሱ እጄን ይዘው ላሻገሩኝ በሙሉ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ህዝቡን አከብረዋለሁ። ግን አሁንም እንደዚህ አይነት ዋጋ የሚያስከፍል ነገር ጥሩ አይደለም። አሁን ለጊዜው ጥሩ ቢሆንም ሄዶ በመሃል ሶስተኛ ወገን ዋይቲንግ ሰው የሚያስገባ ሰው ነገ ዞሮ ችግር መምጣቱ አይቀርም። ደግሞ ዋናው ደግሞ የመጣንበት ሁኔታ ነው እና ላክስቴ ሙኒት እናግሪያታለሁ። አዚዙ በጣም ይቅርታ አድርጊልኝ፣ ህዝቡንም ይቅርታ ጠይቃለሁ። እኔ ወላሂ ምሬን ነው። አይ ጊዜ በጣም ይቅርታ። እኔ በነገራችን ላይ ካሁን በፊት ቪዲዮዎች ደርሰውኝ አያውቁም። እኔ የተፈጠረውን ነገር ቅድም ተናግሬያለሁ። እኔ ያስቀየምኩ ነገር ካለ ይቅርታ እንድታደርግልኝ እፈልጋለሁ። ልጅህን አላህ ይጠብቅልህ። ግን የሷም ሞራል እንዳይጎዳ እኔ የፈራሁት ያስፈራኝ ነገር ያው ነግሬያችኋለሁ። ዶክተር ነፍሳኔ ስትጠይቅ እቺ ልጅ የሆነ ውስጥ እንዳትገባ ፈርቼ ነው። እንግዲህ አሁን የተረጋጋች
ይመስለኛል። ቁርጧንም ስታውቁ ደግሞ በጣም ጥሩ ነው። ይሄ ያንተ ውሳኔ ነው። ይሄ የሁለታችሁ ህይወት ነው። ትዳር ቀልድ አይደለም። ትዳር ቀልድ አይደለም። ስለዚህ እኔ በእኔ በኩል ምንም አይነት ችግር የለም። ትግባና ግን ሁሉን ነገር ጽድት እንድናደርግ አንተ የዛሬ 7 ወር ወይም 8 ወር ብርሽን እመልስልሻለሁ ብለሃታልና እኛ ነገ ጧት ምን እንደሚፈጠር አናውቅም። ሁላችንም ባላህ እጅ የተያዝን ሰዎች ስለሆን እቺ ልጅ ማንን ነው የምትይዘው? ማንን ነው የምትጠይቀው? አሁን እንደ ሰው ስናስበው ማለት ነው ወንድምህ ገንዘብሽን በተመለከተ አይመለከተኝም ብሏል። አዚዞ እዚህ ጋር የሰው ስም አትጥቀሽ እባክሽ ላለብልሽ ሰለሽ ስም ባይሆንም በቃ ታዩና እሱን እኔ ገንዘቡን አልሰጥም አላልኳትም። ባንዴ ደግሞ የሚመጣ ነገር የለም። ገብቶሻል አይደል? ባንዴ የሚመጣ ነገር ስለሌለ እኔ ደግሞ ሲኖረኝ ነው ሰጣታለሁ ያልኩት እንጂ እዚህ ሚዲያ ላይ ሳመጣም ጠንቀቃ ታቀኛለች። እኔ አከፍለኝ እኔ ምን አስዋሽኝ? እኔ እሷን መዋሸት ብፈልግ ሚዲያ ላይ ለምን? እሺ ቆይ ኦልሬዲ አህመድ መክፈል ከጀመረ ትናንትና 40 ሺህ ብር ካስገባ እሺ ባገኘው ቁጥር አስገባልሻለሁ በ7 ወር ውስጥ ብርሽን ከፍዬ ጨርሳለሁ ካለ ለምን ሚዲያ ላይ መጣሽ ስላት ባያደርግስ በምን አውቃለሁ? ቅድም ግን ከሱ በላይ ማምነው የለም ብላ ነበረ። ባያደርግስ በምን አውቃለሁ ብላለች። በ7 ወር ውስጥ ባይከፍል ማንም ሊያደርግም አይችልም። አህመድ ኢሞሽናል ሆነ ያልሆነ ቃላት ትግባ። እኔ አልገባም። እማላረገውን ነገር እኮ እኔ ቃል አልገባም። ነገ እናንተ ኦልሬዲ ቤተሰቦቼ ናችሁ። ብዙ ነገር ሆናችሁልኛል። ገብታችኋል አይደል? እናንተን የሚያስወቅስ ነገር ምንም ነገር ማንጣት አልፈልግም። በ7 ወር ውስጥ መክፈል አትችልም እኮ እኔ ገባለሁ። ገና ስራ አላገኘህም እኮ ገና አንደኛ ስራ ካገኘ በኋላ የሚያስተዳድረው ስራ አላገኝም። ይሄ ነገር እኮ እኔ እንደ ሰውኛ አስቤ ነው እንጂ ይሄኛውን ብር ከዚህ ልሻል እኔ ሙኒት ፕሊስ በአላህ ቶሎ ጨርሽለት። ቶሎ መጥቶ ልጁን ማሳከም አለበት። ሰርቶ ሕክምና የሚያስፈልገው ልጅ አለው። ቆሞ መሄድ አይችልም። አካል ጉዳተኛ ልጅ አለው። እባክሽ ብዬ አላልኩሽም? አውቃለሁ። እኔ በዚህ ሰዓት እሱ ጭራሽ ፍቅረኛ መያዝም አልነበረበትም። በዚህ ሰዓት እሱ ፎከስ ማድረግ ያለበት ሰርቶ ገንዘብ ይዞ እናቱ የከዳችው ልጅ አለው። ስለዚህ ሰርቶ ልጁን ማሳከም፣ ልጁን ትምህርት ማስገባት፣ ልጁን ለሆነ በቃ ትንሽ ደህና ህይወት ማኖር ነው ያለበት። ነበርተዋለች እየሰራ እከፍላለሁ። በምን ያህል ጊዜ እንደሚጨርስ አያውቅም፣ ግን በየወሩ ስራ ያገኝና እየሰራ ይከፍላል። ይህንን ያለው እሱ አይ ገንዘቡ ማትከፍል ከሆነ አብረህ ቀጥል ከሆነ እኔም ሙኒትም ሁላችንም ተጭነነዋል። ግን ይሄ ልጅ አሳማኝ ምክንያት አቅርቦልናል ለኔና ለሙኒት በውስጥ በቃ አይችልም መቀጠል። ለሁለቱም ነው ስናዝን፣ ለሁለቱም ነው ማዘን ያለም። እሱም እዳውን ላለመክፈል በግድ ከቀጠለ እሷን ደስተኛ ያደርጋት። እዳውን ላለመክፈል ከቀጠለ ይሄ አስመሳይነት አያስፈልግም። የእውነት ነው መሆን ያለበት ጉዳዩ። ያለ ፍላጎቱ እዳውን ላለመክፈል ከቀጠለ እህታችን ትጎዳለች። ደስተኛ ያደርጋት ማልቆት እህት ያዚዛ ማስመሰል አልፈልግም። እዚህ ጋር እኔ የውሻሽት አመት እኔ መዝለቅ ያቅተኝም። እኔ ለሷ ብዬ ገንዘቡን ያለ መክፈል ብዬ ራሴን ነፃ ለማድረግ አመት ተቀመጫ አላቀም ብላት ምንም አታረገኝም። ግን እቺ ልጅ እኔ ይሄን 100 ሺህ ብር ስትሰጥ ነገር እንደሚመጣ አወኩኝ። በቃ ውስጥ የነገረኝ እኔ ሰው ፊት አትቅረብ ልስጥ ስትለኝ መጀመሪያ ምን እንዳወሩ ማወቅ ነበረብኝ። እኔ በቃ በውስጧ ምን እንዳሰበች ማወቅ ነበረብኝ። እሺ ይሁን ችግር የለውም ምንም ትሰባ አይመለከተኝም። እኔ ደካማ ጎን አለኝ። በደካማ ጎን ሰው ከሄደ ማንም ሊጠረኝ ይችላል። ሁሉም ሰው ደካማ ጎን አለው። በቃ ግን አሁንም እኔ የምለው ነገር እኔ እዚህ ጋር ማስመሰል አልፈልግም። እሷ እዚህ ስለመጣች አይደለም ገንዘቡን የምሰጣት። ወረበል ከአባ ትከሰኛለች ብዬም አይደለም። ስሜ አሁንም ጠፍቷል። ኦልሬዲ ሚዲያ ላይ ወጥቻለሁ። ሰው ያልተጻፈለትን ነው የሚያነበው። ተገላብጦሽ ግን እኔ ሰው ይወደኛል ማለት ሁሉም ይወደኛል ማለት አይደለም። ግን እቺ ልጅ እኔ ለፈጣሪ ለራሴ ለህሊናዬ ስል ነው እኮ ሰጣታለሁ ያልኩት። ለምን እንኳን ቲክቶክ አይደለም ለምን ኢሞ አይዘጋም? መስጠት ካለብኝ ቀጥታ ቤተሰቦቿ ቤት ድረስ እንጂ ልሰጣት ሁላ እችላለሁ። ምክንያቱም ለህሊናዬ ስለማድር ነው እኮ ገብቶሻል አይደል? እኔ እቺ ልጅ አልሰጠም ብል እኮ እችላለሁኝ፣ መብቴ ነው። ወዳኔ የሰጠችኝ የመጀመሪያ ጊዜ 80 ሺህ ብር ስትሰጠኝ ላኪሊ ብያት ነው ራሴ ነኝ ያልኳት።
አላከችልኝም አላልኩም። እኔ ያልኩት ነገር ምንድነው ጊዜ ይሰጠኝና በቻልኩት ሰዓት ልመልስላት። እኔ አውቃለሁ እሷን በተሰበው ይሁን እሷንም አውቃለሁ። ግን ይሄን ነገር እኔ አልሰጥም ብል ምን ታረጋኛለች? እኔ ምንም ልታረጋኝ አትችልም። ግን ለራሴ ለህሊና የስልኩ ነው ይሄ መስጠት የምፈልገው። እኔም እህት አለኝ። መጎዳት ምን እንደሆነም ደግሞ አውቀዋለሁ። ገብቶሻል አይደል? በሰው ማዘን ምን እንደሆነ አውቀዋለሁ። ይሄን ነገር ደግሞ እኔ ሰው ላይ ማድረግ እኔ ላይ ደርሶብኝ እኔም ደግሞ ሰው ላይ እንዴት አደርጋለሁ? ይሄን ነው ማስበው እንጂ ቲክቶክ ቢጠፋ ወላ ምን ቢጠፋ አንድ ነገር አስተሳሰብ መስጠት ስላለብሽ ብቻ ነው የምትሰጪው። እኔ አሁን ለምሳሌ ምንም ነገር ልሁን አንቺ ለኔ መስጠት ከፈለግሽ በሆነ ነገር ደብሬሽ ሊሆን ይችላል፣ ወይንም ደግሞ ያን ለኔ የማያሰጠኝ አሁን እዚህ ሚዲያ ላይ አንቺ እኔን ለመስጠት ፈልገሽ ከዚህ ሚዲያ ላይ ያንቺ ስም ሳይነሳ ወይንም ሳትጠሪ በወርጂ ለኔ መስጠት ከፈለግሽ በውስጥ እኔ መስጠት ትችያለሽ። ግን ሚዲያ ላይ ነው መስጠት ያለብኝ ሰው እንዲያየኝ ፈልጌ ነው ምናምን ካልሽ ይሄ እኮ ዋጋ የለውም። ይሄ መስጠት አይደለም ለሰው ነው እንጂ ለኔ አይደለም የሰጠሽኝ። ገብቶሻል አይደል? እኔ ግን ለራሴ ስል ነው ያንን ያልኳት ልጅቷን ለራሴ ስል እኔ እንጂ ማንንም ማስቀየም ፈልጌ አይደለም። አህመድ ሰለ አለ ነቢ አንተ እኮ ታዲያ ለስጦታም ቢሆን የሰጠችኝ ችግር የለብኝም ሰርቼ እመልስላታለሁ ብለህ እስካልክ ድረስ ኦኬ። እሷ ደግሞ እኔ 8 ወር ድረስ ማንን አምኜ ነው የምጠብቀው? ወሬድ እኮ በሷ ቤት እኮ በሷ አስተሳሰብ በአንተ ተከርታለች። ይሄ እሷ እኮ አስተሳሰብ ነው። ያንተ አስተሳሰብ ሌላ ነው፣ የሷ አስተሳሰብ ሌላ ነው። ይሄ ህዝብ ደግሞ የሚታዘበው ነገር አለ፣ እኛንም ይታዘበናል። አሁን እኔ ከ8 ወር በኋላ መልሼ እሱን ብር ስጠይ ብዬ ልጠይቅ ነው ወይ? በህግ ከሄደች በህጉ መሰረት እኮ እች ልጅ እንደማታገኘው እናውቃለን። እኔም አውቃለሁ ብያታለሁ፣ ሳወራት ብያታለሁ። ግን ወሬዳ አንተ ካመንክበት ይሄንን ነገር ምን ችግር አለ? የሆነ ሰው ብታደርግላት ነው። ሀቢባ ተረድተሽኛል? አዎ ሀቢብቲ አዎ። እሱ ደግሞ እኔ ምንም ነገር ሳልል ትመነኝ። እኔ ይኸውልሽ እኔም ሳስበው ልጁ ይከፍላል። ምክንያቱም ይሄንን ህዝብ የረዳውን ህዝብ ከጎኑ የቆመውን ህዝብ አያሳፍርም። አህመድ ይመልሳል። የሰው ሀቅ አይፈልግም። ህሊና ያለው ልጅ ነው። ትታገስ፣ ትጠብቀው። ሙኒት ስራ ፈልጋ ታገኝለት። አክስቱ ሙኒት አለችለት። ይቃማውን አሰርታ ስራ ታስገባው። እኔ እናቱ ሀቢባ አለሁለት፣ አልጥለውም። ልጄ ወንድሜ፣ እውነት በጣም የሚያሳዝን ልጅ ነው። አካል ጉዳተኛ ያለው ልጅ ነው። እናቱ ትታበት ሄዳ እሱ አባቱ ነው ለብቻው አፈርድሜ እየበላ ለልጁ የሚልክ ሳይኖረው ለጊፍት እንኳን ለሰው ሀዲያ እንኳን ሲሰጠው እዚህ አበሻ ቤት እየሰራ ለልጁ የሚልክ አባት ነው። እና በጣም የሚያሳዝን ሰው ነው። ብዙ ስቃይና ጭንቀት በውስጡ ይዞ ነው ሚዲያ ላይ የሚስቀው ለመስራት ለእንጀራ ሲል። በጣም ያሳዝናል። ግዴታ ልብስ ለመሸጥ በፈገግታ ከስተመር ማስተናገድ ስላለበት ነው በውስጡ ችግሩን ይዞ ስለ ልጁ ጧትና ማታ እያሰበ ዱባይ መጥቶ ቶሎ ሰርቶ ገንዘብ ይዞ ልጁን ማሳከም፣ ሕክምና የሚያስፈልገው ልጅ እያለበት። እኔ የልጁ ቪዲዮ አለኝ፣ ልጁን አይቼዋለሁ። ግን እሱ ልጁ ሚዲያ ላይ እንዲወጣበት ስለማይፈልግ ያለ አባቱ ፍቃድ አላወጣም። ስንት ችግር በውስጡ ይዞ ያለ ልጅ ነው። ኦኬ ዙዙ ምን ታያለሽ? ዙዙ ምን ታያለሽ? እኔም እኮ የመጣሁት በውስጥ እሱና እኔ ስለ እንትን ስላልን ነውና ይሄን ያህል ቀን ይበል ችግር የለውም እታገሳለሁ። ይሄን ያህል ቀን ማለት አይችልም። ስራ ሲያደርግ ሰርቶ በየወሩ ከደሞዙ ላይ እየቆረጠ የሚችለውን ያህል ይሰጥሻል። አይው ሀቡዬ እኔ እዚህ ጋር አሁን አይዲን ይዤ መንጃ ፈቃዴን መያዝ እፈልጋለሁ ምነግራት። ከዛም አንዷ ምሰራት ምንም ነገር አለለም ለሷ ነው ገቢ የማረገው። ግን እኔ ቃል የምገባው ነገር ቢኖር መንጃ ፈቃዴን መያዝ አለብኝ። ተምሬ ፈግጬ ምንም አይነት ስራ ይሁን እሰራለሁ። ገብቶሽ አላቅም ብቻ ግን እኔም የጠበቅኩትኝ ወዲያው 40,000 ብር ኦልሬዲ ከጀመረ ትናንትና ትንሽ እንኳን ሳትታገሺ ለምን እንደዚህ እንዳደረግሽ አይ ዶንት ኖ። ኤኒዌይ ጥሩ ነው። እኔን ስም ለማጥፋት ወይንም ደግሞ የሆነ ነገር ለማድረግ ነው እንጂ በእኔ እምነት እንደማታጣ አውቃለሁ። ግን ምክንያቱም ወደው ነው ብሩ ይሰጠዋት። ወላሂ ቦይሱንና ደረሰኙን አከታትዬ ብልክልሽ ይገርምሻል አቡ። ወላሂ የአንድ ደቂቃ ልዩነት አይሆንም። ብሩን አስገባልኝ ይሄው አካውንት ብላ ልካልኝ የላኩትላትን
ምክንያቱም ስላለኝ ነው የሰጠኋት። አሁንም ካለኝ የእሷን ገንዘብ የሚይዝበት ነገር እንደሌለኝ ማወቅ ከዛ ማወቅ ይጠበቅባታል። ያኔ መረዳት ይችላል። መንጃ ፈቃዴን እንዳወጣሁኝ ስራ ታክሲ ካምፓኒ እንደገባው ቀጥታ ላንቺ ነው የምሰጠው ደሞዜን ብሎሻል ዙዙ። ምን ትያለሽ? ታዲያ ምን ያህል ጊዜ ነው የምጠብቀው? ማለት ይሄን አሁን መንጃ ፈቃድ ምን ያህል ይቆይበታል? በዛ ላይ ደግሞ አስገብቶ ደረሰኝ ሲልክ ላንቺ ይላክ ለኔ ይላክልኝ ማለት ሰጥቻታለሁ ምናምን የሚባል ነገር እንዲባባል አልኩኝ። በደረሰኝ ነው በጣም አምነዋለሁ። ከሱ በላይ ማምነው የለም ትይለ እንዴ? ምን ነው አምነዋለሁኝ እኮ ግን ደግሞ ማለት በቃ ባንቺ በኩል እንዲመጣ ኦኬ፣ ችግር የለውም። ምን ይላል? ምን ያተጣጣይ ኦኬ፣ መንጃ ፈቃዱን አውጥቶ ስራ እንደገባ ደሞዝ ማግኘት ሲጀምር አስገብቶ ደረሰኝ ይልክልኛል። ላንቺም ሆነ ለኔ ለማናችንም ይላክ። ዋናው ማስገባቱን አካውንትሽ አለው አስገብቶ ደረሰኝ ይልካል። እሺ ያስገባና ወደ አንቺ ልኮ ለኔ ትልክልኛለሽ። እሺ ሌላው ደግሞ አመሰግናለሁ። ወደ ሙኒትም ሆነ ወደ ማናችንም ይልካል። ምንም ችግር የለውም።